አንድ ጥያቄ ልጠይቃችሁ። እስከዛሬ ስንት ክስ ከሳችኋል ወይም ተከሳችኋል? አንዴ፣ ሁለቴ፣ ሶስቴ፣ አራቴ፣ አምስቴ? እሺ በምን ምክንያት? በስርቆት ወይስ በማጭበርበር አሊያስ ስም በማጥፋት? አረ ምንድነው የምታወራው? ምንም አይነት የክስ መዝገብ የለብኝም ካላችሁ አንድ ሰው ላስተዋውቃችሁ። ጆናታን ሊሪክስ ይባላል። ከ4000 በላይ የተለያዩ ክሶችን በማቅረብ የዓለም የድንቃ ድንቅ መዝገብን በከፍተኛ ክብረ ወሰን ሰብሯል። ይህንንም ክብረ ወሰን ሰበረ ብሎ የመዘገበውን የድንቃ ድንቅ መዝገብ ጊነስ ወርልድ ሪከርድስንም ያለኔ ፍቃድ መዘገበኝ በማለት በመክሰስ ዓለምን ጉድ አስብሏል። ምን ይሄ ብቻ ከገዛ እናቱ እስከ ኢልፍ ታወር ከክርስቶስ ልደት በፊት የሞቱትን ሰዎች ሳይቀር እስከማንኖርባት ፕላኔት ፕሉቶ አረሱንቱን ላንሳላችሁ። ከዘፋኞች እስከ ፕሬዝዳንቶች፣ ከፕሬዝዳንቶች እስከ እግር ኳስ ተጫዋቾች፣ አቃቢ ሕጎችን ጨምሮ ምንም የማያውቁ እቃዎችን፣ ሐውልቶችን፣ ሀገሮችንና ፕላኔቶችን እንስሳትን ሳይቀር በመክሰስ ከ4000 በላይ የተለያዩ ክሶች አሉት። ብዙዎችም ይህ ሰው ጤነኛ ነው ወይስ ሰብድ ነው እያሉ እስከ ዛሬ ድረስ ይከራከራሉ። ታዲያ ዛሬ በዚህ ቪዲዮ 4000 ክሶቹን ሳይሆን 6ቱን ዓለምን ጉድ ያስባሉ ክሶቹን ከነ ምክንያታቸው ይዘን ከተፍ ብለናል። እንዴ 4000ዎቹ እስካላችሁኝ ለ4000ዎቹማ አመትም አይበቃኝም። ወደ ቪዲዮ ቆይ ግን ከዛ በፊት አያፍርም እኮ ይሶዬ ያለኔ ፍቃድ ቪዲዮ ሰራብኝ ብሎ እኔን ራሱ ሊከሰኝ ይችላል። ታዲያ ምን ይሻላል? በቃ የመጣው ይምጣ። እናንተ ብቻ ሰብስክራይብ አድርጋችሁ ከጎን የሆኑ አጋፈጠዋለሁ። አንደኛ ጉዳዩ የሚጀምረው በፈረንጆች 2003 ዓመተ ምህረት ጆናታን በሽቦ በማጭበርበር ዋይር ፍሬር ወንጀል የ10 ዓመት እስር ተፈረደበት። ታዲያ ይህ ሰው እስር ቤት አርፎ አልተቀመጠም ነበር። ነፃ ጊዜ በሚሰጣቸው ጊዜ ሌሎች እስረኞች ጠበቃ ሲያማክሩ እሱ ግን ምንም አይነት ጠበቃ ማማከር አልፈለገም ነበር። ይልቁንስ እስረኞች በነፃ የሚጠቀሙበትን የህግ ወረቀት በመጠቀም የመጀመሪያውን ክስ ከፈተ። የከሰሰው ማንም መሰላችሁ? የገንዛ እናቱን ነበር። ምክንያቱ ደግሞ በጣም ነው ቢያስቀው። በልጅነቴ በደንብ አልተንከባከበችኝም የሚል ነበር። በልጅነቴ ቸኮሌት ግዢልኝ ስላት አልገዛችልኝም፣ የቤት ስራ ተሰጥቶኝ አግዢኝ ስላት እምቢ ብላኛለች፣ የቲቪ ፕሮግራም ቻናል አድርጊልኝ ስላት እምቢ ብላኛለች የሚል ነበር። እናትየውን ፍርድ ቤት ቀርባ ቸኮሌት ያልገዛውልኝ የጥርስ ህመም ስለነበረብህ ነበር፣ የቤት ስራ ያላገዝኩ ደግሞ ስራ ስለሚበዛብኝ ነበር ብትለው ማያ ያልሰማሽም የፈጽሞ ውሸት ነው። ክብሩ ፍርድ ቤት የሞራል ካሳ $20,000 ትክፈለኝ በማለት ለችሎቱ አቀረበ። ኦልሞስት $20,000 ማለት በእኛ $20,000 ሲባዛ በ160 ብር ኦልሞስት ወደ 3,200,000 ብር አካባቢ እንደዛ ነበረ በሰዓቱ የጠየቀው። ይህ ማለት ደግሞ በ2003 በፈረንጆቹ በጣም ብዙ ገንዘብ ነው ማለት ነው። ፍርድ ቤቱ ምን አይነት የለየለት እብደት ነው በማለት ወዲያውኑ ነበር ክሱን የዘጋው። ነገር ግን ጆናታን አሁንም አላረፈም። ወደ ሁለተኛው ከማለፌ በፊት ይህንን ቪዲዮና ሁሉንም የኔን ቪዲዮዎች የዩቲዩብ ተምብኔልን ጨምሮ የሰሩልኝ ኮፊ ኤዲተርሶች ናቸው። ሎንግ ፎርም ቪዲዮና ሾርት ፎርም ቪዲዮ ለተለያዩ የሶሻል ሚዲያ ፕላትፎርሞች አሪፍ አድርገው ኤዲት ያደርጋሉ በተመጣጣኝ ዋጋ። እነሱን ማግኘት ከፈለጋችሁ በዚህ ስልክ ቁጥርና በዚህ ቴሌግራም ዩዘርኔም ማግኘት ትችላላችሁ። አሪፍ ኤዲተርሶች ናቸው። ቪዲዮ ማሰራት ከፈለጋችሁ አናግሯቸው። ሁለተኛ ይሄኛው በጣም ብዙ ሰዎችን ያስገረመና በጣም ያሳቀ ነገር ነበር። እናንተም በጣም ያስገርማችኋል። የከሰሰው ሰውም ወይም እንስሳትን አልነበረም። የምትመለከቱትን ኢፍል ታወርን ነበር። ታዲያ ግን ይህንን ኢፍል ታወር ባይዘው ማያክሱ አለ ብዬ አላስብም። ቢኮዝ ህፃን እያላችሁ ቢያንስ ወይ የጓደኛችሁ ደብተር ላይ ወይ የራሳችሁ ደብተር ላይ ወይም የሰው ቦርሳ ላይ ወይም ልብስ ላይ አይታችሁታል። እና ይህን ብረት ግን ምን ብሎ ነበር የከሰሰው? በጣም ነበረ የክሱን የሚያስቀው። ምን ነበረ ያለው ምክንያት? ኢፍል ታወር ወደኔ ከፍተኛ ሲግናል እየላከብኝ ነው፣ ሰላሜን እንቅልፌን አጥቻለሁ፣ አንዳንዴማ የፈረንሳይን ወታደራዊ ሴራ ወደኔ እየላከ ሰላሜን አሳጥቶኛል፣ አደብ አስገዙልኝ የሚል ነበር። አቃቢ ሕጉ በእርግጥ እውነት ነው የራዲዮና የቴሌቪዥን እንዲሁም የኮሙኒኬሽን ሲግናል ዌቭ ያስተላልፋል። ነገር ግን አንተ ቲቪ ወይም ራዲዮ ወይም ስልክ አይደለም፣ የማይመስል ነገር ነው በማለት በንዴት ነበር ችሎቱን የዘጋው። የሚያስቀው ግን ያ አልነበረም። አቃቢ ሕጉን ትክክለኛ ፍትህ አልሰጠኝም በማለት ራሱን አቃቢ ሕጉን ከሶታል። ባይዘዌ ቅድም እንደነገርኳችሁ ከ4000 በላይ የተለያዩ ክሶችን በመክሰስ የዓለም ክብረ ወሰንን ሰብሯል። እንግዲህ ጆናታን እና ካሁን በኋላ የማቀርብላችሁ ክሶቹ ሊያስቋችሁ ውሸትም ሊመስሏችሁ ይችላል። ነገር ግን እውነታው በአሜሪካን ውስጥ በዛ ሰዓት ማንኛውንም ነገር የመክሰስ መብት አላችሁ እና ጆናታን ይህንን በመጠቀም ነበረ በሚሊዮን ዶላሮች ካሳ አግኝቶ ህይወቱን የቀየረው። ሶስተኛ ይሄኛው ለማመን የሚከብድና በጣም አስቂኝ የሆነ ክስ
ነበር። እኔን የገረመኝ ፍርድ ቤቱ ራሱ ምን ብሎ እንደተቀበለው ነው ይህን የክስ መዝገብ። ምክንያቱም የከሰሰው ሰው ወይም እንስሳት ወይም እንደቀደሙ ሐውልት አልነበረም። የከሰሰው ፕላኔት ፕሉቶን። አስቡት፣ ፕላኔት ፕሉቶ ማለት ከኛ ፕላኔት ከምድር ርቃ የምትገኝ ፕላኔት ነበር። ታዲያ ምን ነበረ ምክንያት ተብሎ ሲጠየቅ ፕሉቶ ፕላኔት የቦታና የጊዜ ስበትን በማቃወስ በአይምሮዬ ላይ ከፍተኛ ጭንቀት ፈጥራብኛለች፣ ከሌሎች ጠፈር ፕላኔቶች ጋርም በመተባበር ህይወቴን አበለሻሽቶብኛል፣ ምስቅልቅል አድርጎብኛል የሚል ነበር። ባይዘው እዚህ ክስ ላይ የኤደንን ገነት ጨምሮ ብዙ ክሶችን ያካተተ ክስ ነበር የከሰሰው። ያው ጊዜ ስለማይበቃን እንዲሁ እንለፈው። አራተኛ፣ በአንድ የቴሌቪዥን ቃለ መጠይቅ ኢንተርቪው ላይ ጆናታን ተጋብዞ አቅራቢው ጋዜጠኛ ሳቁን መቆጣጠር እያቃተው ቆይ ጆናታን እንዴት ከሁሉም ሰው ጋር ትጣላለህ? ይህን ሁሉ ክስስ ለምን ትከሳለህ ብሎ ጠየቀው። ጆናታንም በቁም ነገር ፈገግ አለና ምናካው ሳይባል ኢንተርቪውን አቋርጦት ወጣ። ወዲያውኑ ነበር ታዲያ ያን የቴሌቪዥን ጣቢያ የከሰሰው። በስሜ አፊዛችሁብኛል ብሎ $50,000 ነበረ ካሳ የጠየቀው። እናም ተሳካለት፣ $50,000 ወሰደ። $50,000 አስባችሁታል? ግን በ160 ብር ወደ 8 ሚሊዮን ብር አካባቢ ነው በለው። ይሄን ገንዘብ ደግሞ አስቡት በድሮ ጊዜ። ስድስተኛ፣ ይህንንም ያየው ጊነስ ወርልድ ሪከርድስ የዓለም የድንቃ ድንቅ መዝገብ ላይ ከ4000 በላይ ክሶችን በመክሰስ የዓለም ክብረ ወሰን ሰበረ በማለት መዝገብ ላይ ቢመዘግበውም ያለኔ ፍቃድ መዘገበኝ በማለት ራሱን ጊነስ ወርልድ ሪከርድስን ከሶታል። ለሰዎች መሳቂያ መሳለቂያ አደረጋችሁኝ፣ እኔ ተራ ከሳሽ አይደለሁም፣ ስሜን ያለ ፍቃዴ ለህዝብ አጋልጣችሁታል በማለት የፍትህ ባለስልጣኑን ግራ አጋባቸው። ያልነገርኳችሁ ነገር ደግሞ ጆናታን ብዙ ክሶችን ያሸነፈ ሲሆን በዚህም ደግሞ በሚሊዮኖች የሚቆጠሩ ዶላሮችን ሰርቶበታል። ኦልሞስት ይህ ሰውዬ እንደ ስራው ይዞታል ማለት ይቻላል። በአሁን ሰዓትም ምንም አይነት የክስ መዝገብ እንዳያቀርብ በፍርድ ቤት እገዳ ተጥሎበታል። ያለ አግባብ የፍርድ ቤት ጊዜን በማባከኑ የተነሳ አሁን 2026 ላይም ደግሞ በማህበራዊ ሚዲያ ላይ የራሱን ስራ እየሰራ ይገኛል። ታዲያ ቤተሰብ ከነዚህ 6 ክሶች ውስጥ የትኛው አስገረማችሁ? በሌላ ቪዲዮ እስክንገናኝ አቶ ሚስጥር ነበርኩኝ። ይመቻችሁ።